ደሞ ጭቁን የሚያወጣ ጌታ ደሞ ያድግና መጣ መሰል ህዝቡን መምራት ቀርቶ እኛ ይሄንን ህዝብ እናውቀዋለን የሚል ጥያቄ አድርጎናል። ህዝቡስ በእውነቱ እኛን ያውቀናል በውል የሚልም ጥያቄ አሳድሮብናል። እውን ህዝቡ ራሱ የሚፈልገውን ያውቃል ወይ የሚለውም ጥያቄ አድርጎብናል። ራሱንስ ይገልጻል ወይ ራሱንስ በትክክል ይገልጻል ወይ የሚሉት ጥያቄዎች በአጠቃላይ እንቅልፍ ነስተውናል። አንድም ነገር እንደወነቱ በስውር እንደው ማንም ሳያውቀው ይደረጋል የሚባለው ነገር እንዳታለለን። እያንዳንዳችሁ ያላችሁን ቤት አይነቱን ስታንዳርዱን ዋጋውን ከባንክ የምትወስዱትን የምትኖሩትን ህይወት የምትሄዱበትን መኪና የምትተማመኑበትን የህዝብ ብታምኑ ባታምኑ በሚገባ ያውቃል። ምንም ያህል ምንም ብንመጻደቅና ከሌለን ብንል በአደባባይ እንደው እንዲህ አድርጎ ያቀናል። ይሄንን እመኑ። ይሄ እስከሆነ ድረስ በዚህ መመዘኛው ነው የህዝብ የሚያስቀምጠንና የሚያምነን ወይም ደግሞ የሚጥላል። እዚህ ኮኖኮ እዚህ የተቀመጣችሁት እና እዚህ ያላችሁት እኮ በተረፈ ምንድን የምትሰሩልን? ለምንድን ነው ይሄንን ያህል ኦቨርሄድ ኮስት እና እናል ገንዘብ የምናመክነው? በእውነቱ ግብር ለመሰብሰብ ከሆነ የትላንቱን ያህል ሰው እና ስታፍ በቂ ነው። ይሄ ሁሉ እኮ ስራ እኮ እንዲሰራ ነው እዚህ እኮ በእናንተ ኢኒሼቲቭ በእናንተ ኃላፊነት እና በዚህ ሁሉ ባለሙያ ይሄንን ኃላፊነት እንገነዘባለን ወይ? ያለው ሰው ይሄንን ነገር ከመስራት በላይ ነው። ሊስታችን ደሞዛቸው ሙያቸው ይሄ ካቅማቸው በታች ነው። ይሄ አሁን የሚጠይቀው ስራ ሁሉ እዚህ ያሉት ሰዎች ይሄን እንዲሰሩ ነው የተቀመጡት። ከዚህ በእውነቱ ካቅማቸው በላይ ምንም ዲማንድ አላደረግንም። ምንም የሚገባኝና ማቆናል የሚገርማችሁ ነገር እናንተ ብቻ አይደለም እኛ የምናየው እየተዘዋወርን ስናበቃ እናያለን። አንዳንድ የሥራ ሰዎችና የፈጠራ ሰዎችና ግፊት የሚሰጡ ሰዎች ባሉበት አካባቢ ምን ተአምር እንደሚሰራ እናያለን። አንዳንድ ቦታ በተኙ ሰዎች መካከል ደግሞ ምን እንደሚሰራ እናያለን። ስንት ነገር እንታዘባለን። እና ይሄ አሁን የሚባለው ነገር ሁሉ እኔ በእውነቱ ብርታትን አይደለም የሚያሳይ ድክመትን ነው። 70,000 ምናምን በአይነት ነገር ነበር ሪፖርት የተሰጠን ሰፋሪ 8,000 ወደ ሱዳን ነው ሄዱት። እውነት ወሎና ትግራይ ነው ሄዱት እነዚህ ሰዎች። እንዴት ሊሆን ይችላል? በግዳጅ በገበሬ ማመር እየተነቅን በማስጨነቅ እየታዝን መጣን ከዚህ ላይ ሰፈርን። ይሄ ሰማው አይታይም ነበር በሙሉ በቅርቃህም በዛፍም አይታይም ነበር። ያን እያጠዳን አጥሉ እየተባልን በጭንቅ እየተያዝን በሽመል እየተመታን ቤተሰቦቻችን 6 ሆኖ የመጣው አንድ የቀራለ 3 ሆኖ የመጣው አንድ የቀራለ እየሞቱ በመን በወባ በሁሉ እየሞቱ እናን እየቀበርን ተራፎቹን ግማሾቹን ልጆቻችንን ለወታደርነት አንጡ ተራፎቹን ደግሞ ነው ስራ ወጡ በሽመል ሴቶቻችንን እየተቀማን እያለቀስን እናት በልጇ እያለቀሰኝ እኛም በሚስቶቻችን እያለቀስን እየተሰቃየን አያልፍልን በልተን አንጠግብ። የቀለቡ ጉዳይ እንማስና ለለቀን በብርጭቆ በጣሳ የሚባል ነገር ነው የምንሰጠው። አንድ ቀን 15 ቀን ያለጋታል፣ አንድ ቀን 8 ቀን ያቺኑ ሽሮ አድርገን አሽቦ
በተታችሁ አንተ ጨንሳ ያለ በርበሬ ሳናቅ ሌላም መባያ አናውቅ በቀሎ ብቻ በቀሎን በበቀሎ ነው ምን በላ የጤና አገልግሎት ይሰጥ እንጂ እኛ በጧት ጉራ ሌሊት ጉራ ይዘን እንደሆነ ምናልባት እኛ ታንታከም እኛ ጉራ ያዝነው ሰው ታንታከም ነጭ ለብሶ መጡ ነው በቀዳሚው የሚያክምበት ሐኪሙ እኛማ ተመለስ የለም አሁን ሰዓት ደርሷል ዘጋ በዛ ላይ ብዙ ህዝብ አልቋል ከየትኛውም እንደው እኔ ነኝ ከሚል መንግስት አስተዳደርና ህገ መንግስት ጋር ብናመዛዝነው በማንኛውም መመዘኛ እጅግ ህዝባዊና ዴሞክራሲያዊና ፕሮግሬሲቭ ነው። አብዛኛው ህዝብ የሚፋጀውና የሚጋደለው ይህንን አይነቱን መብት ለመቀዳጀት ነው። ይህን ተቀዳጀን። አራተኛው ችግራችን ፍትህና አስተዳደራዊ መጓደል በአካባቢያችንን ፍትህና አስተዳደራዊ ጉድለት የሚያንጸባርቀው ጓድ ፕሬዝዳንት መደብ ትግል ውስጥ እየተፈተነና ያለብን ሰዎች ነን። አይቶ ያልቀመሰ ሊሰማው አይችልም። በወንብድና ውስጥ ያሉ አሉ ኦፍ ኮርስ አሉ እኛም ራሳችንን እንዋጋቸዋለን። እጁን ከሰጠ ከተያዘ በጥርጣሬ ደግሞ እዚህ ውስጥ ካሉ ከተያዙ ማስረጃ ከተገኘባቸው ፍርድ መስጠት ያለ ነው በህግ ነው። 5 ዓመት ሙሉ ያለ ፍርድ ጉርጓድ ውስጥ አሉ። አሁን መጡ ወኔ ቤት ከርቸለ ፍርድ ለምን አይሰጥም? ይሄ የፍትህ መጓደል አይደለም እንዴ? ሰብአዊ ስራዎች ያጡ ሀገሮች አንዱ ኢትዮጵያ ነው ብሎ በተለያዩ ዜና ማሰራጫ ጣቢያዎች እኮ የሚወራ በእርሷ መራር ላይ እንዲህ ጫና ያደርጉ የሚመስል እኮ እንዲህ አይነት አሰራሮች እኛ ስናድር ከስር እያየለ የእርሱ ስም ነው የሚነሳ መጨረሻ ላይ አሉ። አሁን ፍርድ መስጠት አይገባም። ጥፋተኛው ነው ይሄ ማስረጃ አይገባም። ጓድ ፕሬዝዳንት መሰለኛል ይሄ ዲሞክራሲያዊ ውይይት መሰለኛል። አንድ በጣም ሌላም መጠቆም የሚፈልገው ጉዳይ አለ። ጓድ ሜጀር ጀነራል ዘለቀ እዚህ አዳራሽ ውስጥ ስብሰባ ሰጥቶን እርሶ ከሰጡት የተለየ አይነት ዲሞክራሲያዊ ስብሰባ እየሰፈነበት አይደለም። ትክክለኛ ዲሞክራሲ የሰፈነበት ስብሰባ ነበር። የተናገሩውን ጓድ ጀነራል ቢያው የለም ያልታወቀ እስር ቤት ነው አሉ ተናግሮ በእሳቸው ፊት እና በዚህ ሁኔታ ነው ችግር በፊት በኩል የተጓደለ ችግሮች አሉ። ይሄ ያየለ ሲሄድም ፍርድ ይሰጠን። አንድ ሰው በሚያጠፋበት ጊዜ ፍርዱ እንደ አሰጣጡ ፍርዱን መስጠት ይገባዋል። እና በአጠቃላይ የስደተኞች ጉዳይ ቢመለከት ድግግሞች ስለማያስፈልግ ባለፈው አልቋል። ችግርም በጣም ያየለ ችግር ይሄኛ ችግር ነው። እዚህ የተከሰተ ችግር ነው። ከውጭ የመጣ ችግር አይደለም። ስደተኞቹም አይደሉም እንፈርድባቸዋለን እንጂ ስደተኞች ችግር ነው ብለን አይደሉም። እኛ የጎታጎትነው ችግር ነው። ከቅድሙ አገላለጸ ይልስ በራሳችንና አንድነታችንን አለማቀናጀት የተነሳ አንደኛው ለማጥቃት የተደረገ ዘዴ ነው። በጣም የሚያዘጋነን ጉዳይ ነበረ። ሕፃን ልጅ እንዲያቀፋ በጥይትና በእሳት ተጋይታ የተገኘ ፎቶ አለ። ምንም በቃ ገዳም የገባ አሮጊት ተወስዶ በግብረ ስጋ ግንኙነት እዛ ታስሮ እስር ቤት ሞተች። ተፈራረቁበት። ወንድ ተይዞ ሚስቱን እዚህ ግብረ ስጋ ግንኙነት እየተካሄደ ታስሮ እያየ ባይኑ አልቋል። አላቆቻችን ምን እርምጃ ወሰዱ? መውሰድ የለባቸውም። ቢገናኙ በዛሳትና ወቅት ከዚህ ከዶክተር ጆን ተወካዮች ቢገናኙ ያንን መብት ወዳውኑ ሊያጠፉ አይችሉም? ንጉሴ ፓንታ ነው የመጣው ከወለጋ ችግሮቻችን እያዩልን። በሀገራችን እንዲህ አይነት
ስቅቅን ዱሮ ሲፈጽም ምን ይሰማናል? እጅግ በጣም ደስ ማለት ኢሊናችንን እንደው ያውቀውሰናል። ጥረታችንን በመንግስታችን ስለምናመን መንግስታችንን ይጨርስልናል ብለን ነው። እንዲህ አይነት ኢሰብአዊ ድርጊት ሲፈጽም ዝም አልለውም። በኢትዮጵያዊነቴ እንዲህ አይነት አትንኩኝ ባይነት እኮ ተፋልሷል። አሁን ታዲያ እንግዶቻችን ናቸው። መንግስቱን የኛ መንግስት እርምጃ ይወሰድበት ብለን ዝም አልን። እርሶ ቃል ገብቶልናል። በዛም አሁንም እጅግ በጣም አመሰግኖታል። መልስ ሰጥቶኛል። ቅድም ነገሩ ብቻ ለማስታወስ ነው እንጂ እኛ ችግሮች ይናል። እነዚህ ስደተኞች መልሶ መላልሶ ሁሉም ይናገራል። ስደተኞቹም ማን ነው የሚቆጣጠራቸው? መንግስቱ ኃይለማርያም ወይስ እናንተ? እንዴ የኢትዮጵያ ሰራተኞች ፓርቲ ፕሮግራም በማንኛውም የፖለቲካ ማሰልጠኛ ኢንስቲትዩት ውስጥ በአፍሪካ የመጀመሪያ ፕሮግራም ፍጹም የሆነ ሳይንሳዊ ፕሮግራም ምናልባትም በጥቁሩ ዓለም አብዮት ስር ሰዶ ያፈራ እንደሆነ ኢትዮጵያ የዚህ መለኪያ ናት ተብሎ እንዳልተባለ ሁሉ ከሞስኮ ነው የእነኚህ ኮንሰርቫቲቮች የማይለወጡ ኋላቀሮች የባራክ ሶሻሊዝም የሚያካሂዱ ሰዎች እየተባለ ሲያበቃ የፕሮፓጋንዳ መድፍና ናዳ ይወርድብን የነበረው። በተረፈ ግን ማክሮፉ፣ መኮራረፉ፣ መራራቁ ምን ማለቱ በእውነቱ አሁንም እንደተባሉ የንቃት ጉዳይ ካልሆነ በስተቀር አንዳችሁም ከኃላፊነት የምታመልጡ ሰዎች ያላቸው አይመስለኝም። መንግስቱ ኃይለማርያም የኢትዮጵያን ሰላም አደርጋለሁ ብሎ አስመስሎ ገብቶ ሲያበቃ ከእናታቸው ቤት ከእናቱ ማጀት ከአባቱ ማጀት ቤት እየቆረቆረ እያወጣ በገመድ እያሰረ ሽንጡን እያዞረ ከሽንጡ ላይ ወረቀት እየጣፈ በጥይት ቀይ ሽብር ሲመታ ነበር እንጂ የአገሪቱ ኢኮኖሚዋን የጠበቀላት የለም። ገንዘባችንን በዝብዞ ህብረተሰባችንን ገሉ ልጆቻችንን ነሽሮ ይሄደ ነው። የሚያስፈልገውን መሰረት ጥለን ቴክኖሎጂውን ዘርግተን ማምረት ጀምረናል። በዜና ሰምታችሁ እንደሆነ የጋፋት ኢንጂነሪንግ ኢንዱስትሪ ባለፈው ዓመት ተከፍቷል። በቅርብ ጊዜ ውስጥ ደግሞ የታጠቅ ኢንጂነሪንግ ኢንዱስትሪ በቅርብ